ውድ ናቲና ሮቢ ቤተሰቦች እንኳን ወደ ሌላ አስደናቂ ጉዞ በደህና መጣችሁ። ዛሬ ወደ ዓለም ትልቁና በጣም ምስጢራዊ ዝናብ ደን እንጓዛለን። የደን አማዞን ደን ይባላል። ብዙ ሰዎችም የምድር ሳንባ በማለት ይጠሩታል። አማዞን ደን በደቡብ አሜሪካ ይገኛል እና ብራዚልን ጨምሮ 9 ሀገራትን ያካትታል። ስፋቱ ከ5.5 ሚሊዮን ካሬ ኪሎ ሜትር በላይ ነው። ይህም ከብዙ ሀገሮች ጠቅላላ ስፋት የበለጠ ነው። አማዞን የዓለም በጣም ብዙ እጽዋትና እንስሳት ዝርያዎችን የያዘ ቦታ ነው። ከ40,000 በላይ የእጽዋት ዝርያዎች፣ ከ2,000 በላይ የአሳ ዝርያዎች እና አበሾች የሚቆጠሩ ወፎችና እንስሳት በዚህ ደን ውስጥ ይኖራሉ። በዚህ ደን ውስጥ ጃጓር፣ ግዙፍ አናኮንዳ፣ ሮዝ ዶልፊን፣ ስሎዝ እና በርካታ ቀለማት ያላቸው ወፎች ይገኛሉ። ከነዚህ አንዳንዶቹ በዓለም ላይ ሌላ ቦታ አይገኙም። በአማዞን ደን መሃል የሚፈሰው ወንዝ ደግሞ በውሃ መጠን በዓለም ትልቅ ወንዝ ነው። በየሰከንዱ በሚያፈሰው መጠን በጣም ብዙ ወንዞችን ይበልጣል። ነገር ግን አማዞን ደን ዛሬ ከባድ አደጋ ውስጥ ይገኛል። በየዓመቱ በእሳትና በዛፍ ቆረጣም ብዙ የደን ክፍሎች እየጠፉ ነው። ይህም እንስሳትን፣ ተፈጥሮንና የዓለምን የአየር ንብረት ይጎዳል። ስለዚህ ተፈጥሮን መጠበቅ የሁላችንም ኃላፊነት ነው። ዛፍ መትከል፣ ደንን መጠበቅ ለወደፊቱ ትውልድ ትልቅ ስጦታ ነው። ቪዲዮውን ከወደዳችሁ ላይክ አድርጉ፣ ለጓደኞቻችሁ አጋሩ እና ናቲና ሮቢን ሰብስክራይብ አድርጉ። እስከሚቀጥለው ቪዲዮ ድረስ ሰላም።